ዮናስ ምን ነበር ድሮ የምትሰራው? የሚኒባስ ሾፌር ነበርኩ ለ18 ዓመት። ከዛ ተነስተህ ነው እዚህ ድረስከው ማለት ነው? 18 ዓመት ሻሸመኔ አዲስ አበባ ነድቼ የሚኒባስ ሾፌር ነበር። አንዴ ቃል እየሄድን ወንድም እኛ የመጣ ነው ከስኩል ኦፍ ሀበሻ ቢዝነስ ቻናል ነው። አሁን ላለው ወጣት ጀነሬሽን የጠቅማ መልዕክት ያስተላለፍን ነበር። ፈቃደኛ ከሆነ አንዴ ቀን ኢንተርቪው እናደርግ። ዛሬ ከማን ጋር ነኝ? ኃይሌ ይባላል። በምን ሙያ ላይ ነው ያለው? በንግድ ሙያ። ሙያ ውስጥ የተማርከው ትልቁ ትምህርት ምንድነው? ኮሚትመንት ካለ ችግሮችን መሻገር እንደሚችሉ ተማርኩት። በህይወት ዘመን ስለ ገንዘብ የተማርከው ትልቁ ትምህርት ምንድነው? ገንዘብ መጠቀሚያ ነው። ይህን ለሚያዩት ወጣቶች ምን የምትመክረው ምክር አለ? ኢንላይትመንት ያስፈልጋል። ከነገሮች ባሻገር አስቦ ማየት፣ ሩቅ ማለም፣ በአጫጭር መሰናክሎች አለመውደቅ፣ ከወደቁም መነሳት እንዳለ ማሰብን እመክራለሁ። አንድ የመጨረሻ ጥያቄ፣ ስንት ዓመት እያለ ነበር የመጀመሪያ ሚሊዮን የሰራው? 25። ጊዜን ሰጥተህ ስላናገርከን በጣም አድርገን እናመሰግናለን። ፈቃደኛ ከሆንክ አንዴ ቀን ኢንተርቪው እናደርግ። ዛሬ ከማን ጋር ነኝ? ከኔ ጋር። አሁን ላይ በምን ሙያ ላይ ነው ያለው? በግሌ ስራ ዘርፍ። በስራ ዘመን ውስጥ የተማርከው ትልቁ ትምህርት ምንድን ነው? በሰራው ሁሉንም ነገር ታገኛለህ። በህይወት ዘመን ስለ ገንዘብ የተማርከው ትልቁ ትምህርት ምንድን ነው? ገንዘብን አንተ ታስተዳድረዋለህ፣ እሱ ይከተልሃል። ይህንን ለሚያዩት ወጣቶች ምን የምትመክረው ምክር አለ? መጀመሪያ ትምህርት፣ ቀጥሎ ስራ፣ ከዛ ገንዘብ። መጨረሻ ጥያቄ፣ መጀመሪያ 1 ሚሊዮን የሰራው በስንት ዓመት ነበር? በ27። ፈቃደኛ ስለሆንክ በጣም አድርገን እናመሰግናለን። ቴንክ ዩ። ቅርታውን ጥያቄ ነበር እናንተ መጀመሪያ ሚሊዮን የሰራው ስንት ዓመት ነበር? 21። እኛ የመጣ ነው ከስኩል ኦፍ ሀበሻ ቢዝነስ ቻናል ነው። ፈቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ለወጣቱ ጄኔሬሽን ነው። እኔ ስራ የጀመርኩት በ14 ዓመቴ ነው። በ14 ዓመቴ 1989 7ኛ ክፍል ተማሪ ያለው ማለት ነው። እስከ 92 ዓመተ ምህረት ድረስ ተቀጥሬ ሰራው። ከዛ 90 ሺህ ብር ሰጡኝ። ያን 90 ሺህ ብር ይዤ ከ92 እስካሁን ድረስ ሰራለሁ። አንድ ከ60 ከ70 ሰራተኛ በላይ አለኝ። አልሐምዱሊላህ። 2 ልጆች አለኝ። 16 ዓመት ልጅ አለኝ። እድሜ 44 ነው። በምን ስራ ነው ያለው? የህንጻ መሳሪያ ነው የምሰራው። አርባ ምንጭ ነበር። አርባ ምንጭ መጥቼ ነው። አንድ ወጣት ስኬታማ እንዲሆን የኮሌጅ ዲግሪ አስፈላጊ ነው ታስባለህ? አዎ፣ ዲግሪውን የእውቀት ነው። በፊት አሁን እንደዛ አልነበረም። ከ7ኛ ክፍል አቋርጬ ነው በ14 ዓመቴ ስራ የገባሁት። አሁን ላይ ግን እውቀትም ሙያም ስራም ያስፈልጋል። ገባህ አይደለም? ኮሌጅም ጥሩ ነው ቢቻል፣ ካልሆነ ደግሞ እየሰሩ መማርም ይቻላል። ወጣቱ አሁን ላይ ስራ የለም ይላል። ምን የምትመክራቸው ምክሮች አሉ? ስራ ሞልቷል። እንግዲህ ዛሬ 30 ዓመት ምንም አገሪቱ ላይ ስራ የሌለበት ሰዓት ነበር። የዛን ጊዜ ቀኑን ሙሉ ሰርቶ 3 ብር 4 ብር ነው የሚከፈል። አሁን ዛሬ ብዙ አለ ስራ። የስራ መናቅ እንደጋ ደግሞ አለመገናኘት ነው። ገባህ አይደለም? ስራ ሲሰራ ነው ሰው የሚያገኝህ እና አለ ሞልቷል ስራ። አንድ የመጨረሻ ጥያቄ፣ በአመት የሰራው ትልቁ ገንዘብ መጠን ስንት ነው? የመጀመሪያውን አሁን ላይ በአጠቃላይ ትልቁ መጠን አሁን ካደክ በኋላ ይሆናል። ግን የዛን ጊዜ ተቀጥሬ ሰርቼ 92 ሱቅ ተከፍቶልኝ 93 ዓመተ ምህረት ላይ 140 ሺህ ብር ነው ያተረፍኩት በአመት 90 ሺህ ብር ተሰጥቶኝ ማለት ነው። አማርገና መስጋል ቴንክ ዩ። እሺ ዛሬ ከማን ጋር ነኝ? ከሶፎንያ ሰቢው ጋር። በምን ስራ ላይ ነው ያለው? ፊትነስ ዋይዝ የተለያየ ስራ ላይ ነው ያለሁት። ያ ማለት ማርኬቲንግም ነክ ነገር አለው። የተወሰነ ኒውትሪሽን ዘርፍም ላይ ያለው ትሬኒንግ ኮርስ እንሰጣለሁ ለተማሪዎች፣ ለፐርሰናል ትሬነሮች ኮርስ እሰጣለሁ። አሁን ላይ ይሄን ለማይ ወጣቶች አንተ ሙያ ላይ እንዲዘማሩ ትመክራቸዋል? ኦፍ ኮርስ በጣም ፊትነስ በጣም ሰፊ የሆነ ሙያና ገና እየተሰራ ያለበት ሙያ ነው። የሚገቡበት ከሆነ ፐር መንዝ ሚኒመም ከ300 እስከ 400 እንደሚያገኙ ከዚህ በፊትም የተናገርኩ ስገፋፋ ነበር። አንተ እዚህ ደረጃ እስከምትደርስ ባለበት ጊዜ ያልተማመኑበት ሰዎች ነበሩ? ኦፍ ኮርስ ስፔሻሊ ቤተሰብ ላይክ ትልቅ ደረጃ ላይ ደርሻለሁ አይደለም፣ ትልቅ ደረጃ ላይ አልደረስኩም። ግን ያው ፊትነስ ውስጥ ያለ ቤተሰብ ይሄንን ፊልድ እንደ ገቢ ነገር ተደርጎ ስለማያዩት ያለው ነገር ኔጌቲቭ ነው የሚሆነው። አንድ ወጣት የኮሌጅ ዲግሪ ስኬታማ እንዲሆን አስፈላጊ ነው ታስባለህ? የኮሌጅ ዲግሪው ስፔሲፊካሊ ስራ ይዞበት ለመቀጠር የሆነ ነገር ላይ ፈጥርለት ይችላል። ግን ያ ዲግሪ መኖሩ ሳም ሶርት ኦፍ ላይ ዲሲፕሊን ወር ደግሞ የሆነ መንገድ ይፈጥርለታል እና ያንን መያዙ ደግሞ ኤኒ ታይፕ ኦፍ ፊልድ ላይ ቢገባ ያንን ፊልድ ከልቡ ሰርቶበትና በደንብ ዲሲፕሊን እንደሆነ ወር ኮንሲስተንትሊ ሰርቶ ስኬታማ እንዲሆን ይረዳዋል ብዬ አስባለሁ። ዲግሪው ግዴታ ነው። አብዛኛው ወጣቶች አሁን ላይ ስራ የለም ምን ልስራ ይላሉ። ምን የምትመክራቸው ምክር አለ? አካባቢያቸው ባለው ነገር መጀመር ይችላሉ። ግዴታ ወጥተው የሆነ ቢሮ ተቀጥረው ምናምን ነገር መስራት ላይጠበቅባቸው ይችላል። ግን እጃቸው ላይ ባለ ነገር መንደር ውስጥ ፕላስቲክ መሸጥ አንድ ስራ ነው። ኤኒቲንግ መስራት ይችላሉ። የሆነ ታይፕ ኦፍ ኤክስፒሪየንስ እና ከሰው ጋር ያላቸውን ሪሌሽን የሚያዳብሩት እስከሆነ ድረስ ከምንም ነገር በላይ ደግሞ ስራ ላይ ከሰው ጋር ያለ ሪሌሽን ነው ትልቁ ነገር። ሰው የሚያውቁ ከሆነና ከሰው ጋር ተግባቢ ከሆኑ መንደር ውስጥ ካሉት ሰዎች ጋር የሆነ ነገር ፈጥረው መስራት ይችላሉ። ዲሽ መስራት ይችላሉ። ጄሪካን መሸከም ይችላሉ። በፊት የማደርገው ነገር ነበር። ሬስቶራንት ውስጥ ተቀጥረው ረዳት መስራት ይችላሉ። ምንም ነገር ማድረግ ይችላሉ።
ያው ፊዚካል ዓለም ላይ እንዳለ እናውቃለን። ይሄ ፊዚካል ስራው ላይ መኖር ምን ያበረከተው አስተዋጽኦ አለ? the whole aspect of working out እና ዲሲፕሊን መሆን በሱ ላይ ወደ ቢዝነስ ላይፍ እና ወደ እነሱ ነገሮች ትራንስሌት በማድረጉ to some extent እና to some sort ቢዝነሴን አሪፍ አድርጌ ሃንድል እንዳደረግና ውጤታማ እንደሆን አድርጎኛል። አንድ የመጨረሻ ጥያቄ፣ የመጀመሪያ ሚሊዮን የሰራው በስንት ዓመት ነበር? 20 ዓመት። አዎ ቴንክ ዩ። በጣም አሪፍ ኢንተርቪው ነበር። በጣም አድርጌ አመሰግናለሁ። ይቅርታ ወንድሜ ይቅርታ። ከስኩል ኦፍ ሀበሻ ቢዝነስ ቻናል ለወጣቱ ጀነሬሽን አንድ የቀኝ ኢንተርቪው አለ። ጥያቄ ነው። እሺ። በስንት ዓመት ነው የመጀመሪያ ቢሊዮን የሰራው? 22 ዓመቴ። ዛሬ ከማን ጋር ነኝ? እኔ ድንቁ እባላለሁ። በምን ስራ ነው ያለው? በሆስፒታል፣ በትምህርት እና በሆቴል ቱሪዝም ላይ። እዚህ ደረጃ በመድረስበት ጊዜ ስትራግሎች ነበሩ? እንዴት ነው አሁን ለወጣት ከዜሮ ለሚጀምር ወጣት ምን የምትመክረው ምክር አለ? ወጣቶች ሁሉንም ስራ አክብሮ ቢሰሩ ስራውን ሳይንቅ ከትንሽ ስራ ትልቅ መድረስ ይቻላል እና ያንን ስራውን ሳይንቅ ቢሰራ ጥሩ ውጤት ላይ ይደርሳል ብዬ ገምታለሁ። አንድ ቢዝነስ ፌል የሚያደርግበት ወይም ደግሞ የሆነ ነገር ላይ ስታክ አድርጎ የሚቀርበት ምክንያት ምን ብሎ ታስባለህ? በራስ መተማመን ሳይኖር አንድ ቢዝነስ ስትጀምር ስታክ ሆኖ ይቀራል፣ ከግብም ስለማይደርስ ይወርቃል። ያ ነው ማለት። እኔን ከሌሎች ሰዎች የሚለይ ተሰጥኦ ወይም ደግሞ ጥንካሬ አለ ብለህ ታስባለህ? አዎ። ምንድን ነው ብትነግረን? እኔ ከገበሬ ቤተሰብ ወጥቼ ዛሬ ትልቅ ቦታ ላይ ያለሁትና ስራ ሳልንቅ ከግብርና ተነስቼ ከብት ከማርባት ተነስቼ ዛሬ 3 ሆስፒታሎች፣ ወደ 50 ዩኒቨርሲቲዎች እና ከ10 በላይ ሆቴሎች ራን እናደርጋለን ማለት ነው። ሚሊዮነር ነህ ብዬ ገምታለሁ። በአመቱ የሰራው ትልቁ ገንዘብ መጠን ስንት ነው? ከ100 ሚሊዮን በላይ። በጣም አድርጌ አመሰግናለሁ። ይቅርታ አለቃ፣ ከስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል ነው። ፈቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ከስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል ነው። የሚመችህ ከሆነ እዚህ ከታሪያታለህ። ዛሬ ከማን ጋር ነኝ? ከአብዲሳ ሚደቅስ። ምን ስራ ነው ያለው? ኢምፖርት። እንዴት ነው ስራ? እንዴት ወደዚህ ስራ ሊገባ ቻልክ? ላይፍ ጠቅላላ ከመኪና ጋር የተያያዘ ስራ ነበር መሰራ። ወደዛው ወደ መኪና ንግድ ገባ። ምን ነበር ድሮ የምትሰራው? የሚኒባስ ሾፌር ነበርኩ ለ18 ዓመት። ከዛ ተነስተህ ነው እዚህ ድረስከው ማለት ነው? 18 ዓመት ሻሸመኔ አዲስ አበባ ነድቻ የሚኒባስ ሾፌር ነበር። አሁን ላይ ወጣቱ አንድ ስራ ለመጀመር ስራ ግን የሚሆንበት ካፒታል ነው። ግን አንድን ቢዝነስ ለመጀመር ገንዘብ ብቻ በቂ ነው ታስባለህ? ገንዘብ ብቻ በቂ አይደለም። ሰውየው መጀመሪያ መዘጋጀት አለበት። ስራ ለመስራት፣ ራሱን ለመለወጥ፣ ራሱ ላይ ለመስራት የራሱ የሆነ ዝግጅት ያስፈልገዋል። የራሱ የሆነ ዝግጅት በሌለበት ገንዘብ ቢያገኝ ገንዘቡ ያጠፋዋል እንጂ አይሰራበትም። ባዶ እጁን ሆኖ ገንዘብ ሳይኖረው ግን የሚሰራበት ልብ ካለው ልቡ ነው ገንዘብ የሚያመጣው። ልብ የሌለው ሰው ገንዘብ ብትሰጠው ምንም አያደርግም። ሀገር ነው የሚያጠፋበት፣ ራሱን ነው የሚያጠፋበት፣ ትውልድ ነው የሚያጠፋበት። ቢዝነስ በሚጀምርበት ጊዜ ሳትከው ትልቁ ስህተት ምን ነበር? ትጀምር የተሳሳትኩት ስህተት የለም ብዬ ነው ማምነው። ለምንድን ነው ቢዝነሱን እየለመድኩት ነው የመጣሁት። ከመኪና ተራ ከባስ ስቴሽን ውስጥ መኪና ተራ ወያላ ነበርኩ። ረዳት ሆንኩኝ፣ ሹፌር ሆንኩኝ፣ ደላላ ሆንኩኝ። አሮጌ መኪና ማምጣት ጀመርኩ። አሮጌ መኪና መሸጥ ጀመርኩ። ከዛ አዲስ መኪና ገዝቼ መሸጥ ጀመርኩ። ከዛ ደግሞ አዲስ መኪና ከውጭ መጫን ጀመርኩ። ያን ያክል እንደ ስህተት በዚህ ቢዝነስ ላይ ይሄን ተሳስቻለሁ ብዬ ወጣቱን ላስተምር የምችልበትን ስህተት አልገጠመኝ። መኪና ነበር ኢምፖርት የምታደርገው? አሁንም መኪና ነው ኢምፖርት ማለት። ዝቅተኛ እንትን በነበርክበት ጊዜ ምን ነበር ትንሹ የምትሰራው ገንዘብ መጠን ስንት ነበር? በቀን 30 ብር ነው የሚከፈለኝ። ሻሸመኔ አዲስ አበባ ነድቼ በቀን 30 ብር ነው። ከዛ ሲሻሻል 50 ብር ነው። አንድ ሰው ቢዝነስ በሚጀምርበት ጊዜ ከባዱ ነገር ምንድነው ታስባለህ? የራሱ ዝግጅት፣ ሁለተኛ የሚሰራውን ነገር ማወቅ፣ ሶስተኛ የሚሰራውን ነገር መውደድ። የምትሰራውን ነገር ወደ የምትሰራው ከሆነ ልትከስር ትችላለህ፣ ልትቸገር ትችላለህ፣ ላይሳለጥልህ ይችላል። የምትወደው ከሆነ ግን አብረው እዛው ከቆየ ይስተካከልልሃል። ስለዚህ የምንወደውን ስራ መስራት፣ የምንፈልገውን ይለውጠናል፣ ያገዘናል ብለን የምናምንበትን ስራ መስራት። ሁሉም ሰው ቢዝነስማን መሆን ይችላል ታስባለህ? ሁሉም ሰው ቢዝነስማን ሊሆን ይችላልም አይችልም። የሰውየው ኔቸር፣ ሰውየው የተሰጠበትን ነገር ቅድም እንደነገርኩ ነው። ሰውየው ምን ይወዳል፣ ምን ይሰራል፣ ምን መስራት ይችላል። ገበሬ ከሆነ ገበሬ ነው መሆን ያለበት። ገበሬም ጎበዝ ገበሬዎች ቢዝነስማኖች አሉ። ጎበዝ አስተማሪዎች ደግሞ ቢዝነስማን ይሆናሉ፣ ትምህርት ቤት ይከፍታሉ። ጎበዝ ሐኪሞች የራሳቸው ሕክምና ቦታ ይከፍቱና ቢዝነስማን ይሆናሉ። ስለዚህ ቢዝነስ ለመስራት መጀመሪያ የአንተ የልብ ዝግጅት ነው። በስንት ዓመት ነው የመጀመሪያ 1 ሚሊዮን የሰራው? 28 ዓመት 1 ሚሊዮን ብር ሰርቼ። በአመቱ የሰራው ትልቁ ገንዘብ መጠን ስንት ነው? አላውቀውም፣ ብዙ ነው። በጣም አድርገን እናመሰግናለን። ቴንክ ዩ። እሺ How am I here with today? You are with Idris, all the way from the Netherlands. What do you do for a living? I'm an entrepreneur now for like 6 years. I studied communication science, and when I finished my education, I started my own business. And what I do is I help the youth preparing for their career and for their future. How is your business going on right now? Like a good entrepreneur will always say it's not good enough, so it has to be better. But I'm really thankful. I'm a Muslim, so I'm thankful to Allah that I have my own business now. We do it with a team. I started with a friend of mine, so choose your friends wisely, because a good friend of mine, we started
started this. The name is Chance Makers. In Dutch, we say Kansenmakers. And I think it's really going good because we help a lot of youth. We reach like 1,000 students, the youth, in a year. And we try to be better every day. Do you think the school is creating entrepreneurs or risk takers? Look, you don't have to wait for school to teach you in life to take risks. So that's not something you have to have a mindset. And also, taking risk is something that you learn by doing. So you don't learn it at school. You have to. Yesterday, I was talking to someone that works at the hotel that I stay. And she said, I asked her, what's your dream? And she said, my dream is to learn French. So I said something about the circle of influence. There are some kind of things that you have influence on. And sometimes some things like the weather, like where you're born, you don't have influence, right? So taking risks is something that you have to try. And don't wait for school to teach you. You have to teach you yourself. What are your thoughts on college? Do you think a college degree is necessary for a young person to succeed? Look, school teaches you discipline, and you need discipline in this life. So you don't need college, you need discipline, right? And college is a way of learning discipline. So yeah, I think I would advise everyone, go to school, but don't expect a lot from school only. You also, when you finish your school in your spare time, then you have to try to get a hobby, to try stuff out, and yeah, go wisely, do like your time, spend it wisely. Where does this charisma come from? You're so confident. Jonas. ምን ነው ዮናስ አግኝተነዋል። ኢንተርቪው አድርጋ ከማን ጋር ነኝ? ዮናስ ሞ በምን ስራ ነው ያለው? ማርኬቲንግ እና ኤዱኬሽን። አብዛኛው ሰው ያውቃል። ፊሊክስ አካዳሚ ላይ እንታወቃለህ። እንዴት ይህንን ካምፓኒ ለመፍጠር አነሳሳ? መጀመሪያ የማርኬቲንግ ኤጀንሲ የነበረኝ ማስተማር ስለምወድ ደግሞ በጎን እንዴት ስራውን እንደምንሰራው ማስተማር ጀመረ። እግዚአብሔር ይመስገን አይ ቲንክ ጥሩ እየሄደ ነው። እናንተም ጥሩ እየሰራችሁ ነው። ገብታችሁ ሜንቶሬ ነው ባይ ዘ ዌይ። እንዴት ነበር ወደዚህ ስራ የገባሁት አልከው? ከድሮ ማስተማር ወድ ነበር እና ማስተማር ደግሞ የምችለው ኦልሬዲ የሰራሁትና ማቀው ነገር ነው። ሶ የሆነ ልጅ አንዴ እንዳጋጣሚ ጠየቀኝ ኢንስታግራም ላይ ለምን አታስተምረንም ብሎ እንደ ቀልድ ነበር ሀሳቡ የተጀመረው። እያልን አሁን ደግሞ እስከ 3000 ሰው በላይ በአንድ አመት ጊዜ ውስጥ አስተምረናል። እንዴት ነው ዲጂታል ማርኬቲንግ ወጣቶች እዚህ ስራ ላይ እንዲገቡ ትመክራቸዋል? ዴፊኒትሊ ትላልቅ ብራንዶች፣ ትላልቅ ማርኬቲንግ ኤጀንሲዎች ከሌሎች የትራዲሽናል ማርኬቲንጎች በተጨማሪ አሁን ወደ ዲጂታሉ ፎከስ እያደረጉ ስለሆነ አሁን ላይ ዲጂታል ማርኬቲንግ መማር፣ ሶሻል ሚዲያ ማርኬቲንግ መስራት በጣም ሂውጅ የሆነ ኦፖርቹኒቲ ያለው በሚቀጥሉት ምናልባት 5 አመታት ውስጥ። ቢዝነስ በሚጀምርበት ጊዜ የተሳትኩት ትልቁ ስህተት ምንድን ነው? ትልቁ ስህተት ሁሉ ነገር ራሴ እሰራዋለሁ ብዬ ማሰብ ነበር። አንተ ጋር አብሮ ስራው ሊሰራ የሚችል ሌሎች ስራዎች ሊያግዝ የሚችል ሰው ከሌለ በስተቀር ብቻህን ሁሉ ነገር ልትጋፈጠው አትችልም። ቢዝነስ በሚጀምርበት ጊዜ ምንድነው ከባድ ነገር ታስባለህ? የመጀመሪያው ጉዳይ ላይ ልትሰራ ያሰብከው ነገር ያስከው ፕሮዳክት ወይም ያስከው ሰርቪስ ገበያው ይፈልገዋል አይፈልገውም የሚለውን ነገር መጀመሪያው ነው ማወቅ ነው። አንተ ራስህ ዩኒክ የሆነ ነገር ሳይኖር ስትገባ የዛኔ በጣም ሀሪፍ መስሎ የነበረው ጉዳይ አንተ ስትገባበት ግን ሀሪፍ አይሆንም። ከዛ ሁለተኛው ጉዳይ የሚሆነው ሰዎች እንዲሰሙ ማድረግ፣ ኤግዚስት እንደምታደርግ ሊገዙ የሚችሉ ሰዎች እንዲያውቁ ማድረግ ነው። ብዙ ሰው እንዴት ማርኬት ማድረግ እንዳለበት ራሱ መሸጥ እንዳለበት አያውቅም። እነዚህ ሁለቱ ኮምቢኔሽኖች ካሉ የቀረው እንግዲህ መሸጥ ነው። እሱ ቀላሉ ስራ ይመስለኛል። ሁሉም ሰው ቢዝነስማን መሆን ይችላል ታስባለህ? ሁሉም ሰው ቢዝነስማን መሆን ይችላል። ሁሉም ሰው ግን አይፈልግም። ለዛ ነው ጥቂት ቢዝነስማን ብዛት ያለው ደግሞ ቢዝነስ የሌለው ሰው ያለበት ምክንያት። ሊሆን ይችላል ፖቴንሻል ያለ፣ ግን ሪያሊቲውን ስንመለከት ሁሉም ሰው ቢዝነስማን ቢሆን ማን ሌላውን ስራ ሊሰራው ነው አይደል? ቢዝነስማን ለመሆን ላይ ምን ያስፈልጋል? መጀመሪያው በጣም ገገማ መሆን ያስፈልጋል። ገገማነት ስልህ አንዳንዴ ይሆናል ይሳካል ብለህ የገባህበት ነገር ላይ ይሳካ ይችላል። በጣም ግግም ብለህ ነገሩ እስኪሰራልህ ድረስ መታገል ካልቻልክ በስተቀር የሆነ ሰዓት ላይ ብዙ ነገር ሞክሬያለሁ የሚል ነው እንጂ አንዱም ላይ ሰክሰስፉል ያለው የሚል ሰው ላትሆን ትችላለህ። እዛ ውጪ ታጋሽነት የሆነ ነገር ላይ ፎከስ አድርጎ ለመስራት የሆነ አንተ እየሰራ ሰንበሪ ሲያልፍለት ይሳካልህ ስትመለከት አይ እኔም የሱ ልሞክረው ብለህ ዳይሬክሽን አለመቀየር፣ እነዚህ የመሳሰሉት። ዩቲዩብ ላይ ያለው ኤቭሪ ኮንተንት ቢጠፋ ለወጣቱ አንድ የምታስተምረው የመጨረሻ ሌሰን ምንድን ነው? የምትፈልገውን ነገር መጀመሪያ ፊገር አውት አድርገህ ወቀው። ቤተሰብ የሚፈልገውን ጓደኞች የሚፈልጉትን ሳይሆን አንተ የምትፈልገውን ነገር መስራት የምትፈልገውን ነገር ፈልጎ ማግኘት የመጀመሪያው ጉዳይ። ከዛ እስከ ጥግ ድረስ መማርህን አለማቆም፣ መስራትህን አለማቆም፣ የመጀመሪያውን ሰክሰስ እስክታይባት ድረስ። በእኔ እምነት የጀመርከው የትኛውም ነገር ማደግ ይችላል ብዬ አስባለሁ። ጀስት የሚፈልገው ፎከስ እና ዴዲኬሽን ነው። በስንት ዓመት ነው የመጀመሪያ 1 ሚሊዮን የሰራው? ከ4 ወደ 25 አካባቢ። በጣም አድርገን እናመሰግናለን። በእኔም ጭምር የሁሉም ወጣቶች ለምታደርገው ነገር ለወጣቱ በጣም አድርገን እናመሰግናለን። ቴንክ ዩ ቬሪ ማች። ጥያቄ ነበር የመጣ ነው ከስኩል ኦፍ ሀበሻ ቢዝነስ ቻናል አሁን ላለው ወጣት ጀኔሬሽን የሚጠቅም መልዕክት ያስተላልፍን ነበርና ፈቃደኛ ከሆኑ አንድ ቀን ኢንተርቪው እናድርግ። ዛሬ ከማን ጋር ነኝ? መቶ አለቃ መልካም አያና። በምን ስራ ነው ያሉት? ሴኩሪቲ ዲፓርትመንት ላይ አዋሽ ባንክ ላይ ነው። ለወጣቱ ምን የሚመክሩት ምክር አለ? የአሁኑ ወጣት በጣም ስትሮንግ መሆን አለባቸው፣ መበርታት አለባቸው። እንዴት ነው ሜንታሊ ስትሮንግ የሚሆኑት? እንደዛ ሜንታሊቲ ስትሮንግ መሆን አለባቸው። ምንድነው ራሳቸውን አፕግሬድ እያደረጉ ውስጣቸው ላይ ራዕይ ቢኖራቸው በጣም ደስ ይለኛል። ስትሮንግ ካልሆኑ ደግሞ ወደሚቀጥለው ህይወት መተላለፍ አይችሉም። በጣም ጠንካራ መሆን አለባቸው። ወጣቱ እንዴት ነው ጠንካራ ሆኖ በርቶ ሊኖር የሚችለው? ወጣቶቹ መበርታት አለባቸው። አንድ ማንበብ መቻል አለባቸው። ታይማቸውን ቲክቶክ ላይ ከሚያሳልፉ ጀነራል ናውሌጅን እውቀቱን ለማሳደግ ማንበብ መቻል አለበት። መስራት አለበት። መሻገር መቻል አለበት። አማርገን እናመሰግናለን። ቴንክ ዩ። ይቅርታ አለቃ
ከስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል ነበር። ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ሀበሻ ቢዝነስ ሚዲያ ቻናል ነበር። አንድ ቀን ኢንተርቪው እናድርግ። ዛሬ ከማን ጋር ነኝ? አብነት እባላለሁ። በምን ስራ ነው ያለው? ኒውትሪሽን ዙሪያ ላይ ነው የምሰራው። ኒውትሪሽኒስት። እንዴት ወደ ስራ ልገባ ቻልክ? እንግዲህ ብዙ አይነት ስራዎች ጉዳዮች ነበሩ። ይገርመሃል፣ መጀመሪያ አጋጣሚ ኢንትረስት ነበረኝ ድሮ። ከዛ ዩኒቨርሲቲ ስገባ ፉድ ሳይንስ ኒውትሪሽን የሚባል ዲፓርትመንት ገባሁኝ። በዛው ኢንትረስቱን ዴቨሎፕ አደረግኩኝ። ዜን ወደ ቢዝነስ ቀየርኩት። እንዴት ነው እዚህ ስራ ላይ ቻሌንጂንግ ነገሩ ምንድን ነው? ኒውትሪሽን ቢዝነስ ኢትዮጵያ ውስጥ አንደኛ እንደ ቢዝነስ አይታወቅም። ስለዚህ አዲስ ቢዝነስ ስለነበረ ብዙ ቻሌንጆች ነበሩት። አንደኛው ችግር የነበረው ፐብሊክ አዌርነስ ነው። ሰው አያውቅም እና እንዲያውም ችግር ያለበት ሀገር ውስጥ ምግብ ችግር ያለበት ሀገር ውስጥ ኒውትሪሽን ምናምን ትላላችሁ እንዴ ነው የሚለው። እሱን አልፈን በተለይ እኔ ረጅም ጊዜ ነው የሰራሁት። እንግዲህ 4-5 ዓመት ኒውትሪሽን ሬዲዮ ሾው ሰርቻለሁ በየሳምንቱ። 2 ዓመት ተኩል ቲቪ ሾው ሰርቻለሁ ከኮቪድ በፊት እና ኒውትሪሽን አዌርነሱን ክሬት ካረግን በኋላ ዜና አሁን ደግሞ ያለው ቻሌንጅ እዛ ሴክተር ላይ ያለው ሚስ ኢንፎርሜሽን ነው። ሰው በጣም ብዙ ኢንፎርሜሽን ከነ ቲክቶኩ ከነ ምኑ ያገኛል እና እዛ የሚያገኘው ነገር ብዙ የተሳሳተ ነገር አለው እና ጤናውን የሚጎዳ እንዳለ አኗኗሩን የሚጎዳ ብዙ ችግሮች አሉ እና እነሱ ቻሌንጆች ናቸው። ሂውመን ሪሶርስ በጣም ችግር አለ። ስራውን ለመስራት ኩኪንግ አለን እኛ ለምሳሌ ኒውትሪሽስ ምግብ አዘጋጅተን ለተለያዩ ሰዎች ቁርስ ምሳራታቸውን ጠዋት ላይ ፒክ አድርገው እንዲወስዱ ወይም ደሊቨር እናደርጋለን። እሱም ቢዝነስ ስንሰራ ለምሳሌ ኒውትሪሽን ኩኪንግን የሚረዳ ሰው በጣም ችግር አለ እና ስልጥነን አስተምረን ምናምን ነው እንግዲህ ያው ኩክ እንዲያደርጉ የምናደርገው እና እነዚህ ቻሌንጆች አሉ። ሞር አዌርነሱን ክሬት ለማድረግ የኒውትሪሽንን ጥቅም አንዴ አጠር አድርገህ ነገር። ኒውትሪሽን ለሁሉም ሰው አስፈላጊ ነገር ነው። ለምሳሌ ስራ ለሚሰራ ሰው የሚበላው ምግብ ስራው ሞር ኢፌክቲቭሊ እንዲሰራ ያደርገዋል። ለተወለደ ህጻን ልጅ አስተዳደጉ ትክክል እንዲሆን፣ ለእናት ከሆነ እናትየዋ ጤናማ ሆና እንድትኖር፣ ለወጣቶች ከሆነ ደግሞ በትምህርታቸው፣ በስራቸው፣ በኢኖቬሽን በሚሰሩበት ነገር አይምሯቸው ብሩህ እንዲሆን፣ ለታመሙ ሰዎች ስኳር፣ ደም ብዛት ላላቸው ሰዎች ደግሞ ሙሉ ጤንነታቸውን መልሰው እንዲያገኙ ለማድረግ። ስለዚህ ለሁሉም ሰው የተለያየ ጥቅም አለው ማለት ነው። 1-2 ብለህ የምትጠራው ነገር አይደለም። በቀን 3 ጊዜ ሰው ከበላና በአማካይ 3 ጊዜ ሲስተም ውስጥ የሚገባ ነገር ወይ ይገልሃል ወይ ያድናል። ስለዚህ የዛ ጥቅም የዛን ነገር መረዳት ማለት ነው። በዛ ህይወት ያስተማረች ትልቁ ትምህርት ምንድን ነው? ትዕግስት ነው። በጣም ትዕግስት ያስፈልጋል ህይወት ላይ በሁሉም አቅጣጫ ማለት ነው። በተለይ ታዳጊ ሀገር ውስጥ ስትኖር ያሰብከውን ነገር ያቀድከውን ነገር ለማሳካት በጣም ጊዜ ይወስዳል። ቻሌንጆች አሉ። የሰው መረዳት፣ የተለያዩ ኢኮኖሚ ችግሮች፣ የመሳሰሉ ችግሮች ታዳጊ ሀገሮች ውስጥ ኮመን ናቸው። ሌላም ሀገር ችግር አለ፣ እኛ ሀገር ግን ይበዛል። ያው ታዳጊ ሀገር ውስጥ ይበዛል እና በትዕግስትና በብልጠት ካላለፍከው ብዙ ቻሌንጆች ይኖራሉ ማለት ነው። ስንት አመት ነው የመጀመሪያ 1 ሚሊዮን የሰራው? ሜይ ቢ 29። በአመት የሰራው ትልቁ ገንዘብ መጠን ስንት ነው? ይሄ እንግዲህ ፐርሰናል ጉዳይ ስለሆነ ዲስክሎዝ ለማድረግ ይከብዳል። ግን በተለያዩ አመቶች ቆንጆ ብሮች ምሰራባቸው አሉ። አንዳንዴ ደግሞ የሚደክምበት ጊዜ አለ። ያው ሬንጅ እናድርገውና ዲፔንድ ፐርሰናል ያልኩ ለምንድን ነው አንዳንድ ጊዜ ዲስክሎዝ ማድረግ ማትፈልጋቸው ኢንፎርሜሽኖች አሉ። በጣም አድርገን እናመሰግናለን። ቴንክ ዩ።